ግን አባቱ ስለ ልጁ በሚያስብበት ሰዓት ልጁ የለም አልኳችሁ። መሽቶ ነው ምናልባት እራት ከበሉ በኋላ ምናምን እንደዛ አይነት ሰዓት ከሆነ ልጁ ተኝቶ ይሆናል። አባቱ ግን ያስባል። ስለማን ነው የሚያስበው? ስለ ልጁ ነው የሚያስበው። ለምንድን ነው ልጁ ያላሰበው? ልጁ የሚኖረው በአባቱ ፍቅር ውስጥ ነው። ኤልሚት ማለት ይያለ ዋይ ፋሳዮ ይተኒ እምቤ ዋይ ፈቱ ዋይ ፈቱ ቤ ዋይ ዋቴ ዋይ መነግራይ ከሰታ ዋይ ናታም ማለት ይወራደ አባ ኢሳዋንጃለ አባንሳ ኢሳብኒያዳ ኤልሚሞ ከንዲ ጅራቱ ከሰከሰ ማነገስ ሲፈቃዲ ኛታ ሳቲ ሲፈቃዲ ጃላ አባሳ ዲጅራታ ጃላ አባሳ ከሰ ጅራታ ጃላ አባ ከሰ ደጀያ ካኒኑ ፈቱስ ጃላ እንገለይ ተጃላ አባስ አባቱ ልብስ ያለብሰው እሱ የሚኖረው ስለ ልብስ ያሰበል አባቱ ፍቅር ውስጥ ነው። ኢየሱስ እንዲህ አለ፣ በፍቅሬ ኑሩ ይእስኒ ጃለ ወጥ ቀማ ለማቆራ ጅራለ ላይ ሊንገራችሁ እናንተ ስለሱ ስለናንተ ስለሚያስብ ሐሳባችሁን በሱ ላይ ጣሉ ሲል ጴጥሮስ የሆነ ሐሳብ የሌለው ሰው እንዳታሉ። እንደዛ አይደለም። አባትነት ምን እንደሆነ ስለገባው እንደዛ ነው። እኔ አሁን ሐሳባችሁን በሱ ላይ ጣሉ ስልክ ይሰራት ኢዝ ያለከ የሙስ ሲቀዱ ያን እንድሩት ቢላፋ ከረጅታ ያደቃ ገሩዋ ተቆስተ ማን ጃላ ሳከ ሰደጁና በሱ ፍቅር ውስጥ ስትኖር እሱ ልንገራችሁ እናንተና እግዚአብሔር እንደዚህ አትሄዱ ማጠቀበተ ወልጭና ደሙ ደንደስ ይወኪል ደሞ እንዲስ ዋይ ከሰንዱ ሻከረ ያቀብዳኝ ተታናኒ እግዚአብሔር አንድ ነገር ጣልቃ አይገባም። ልንገር ምንም አይነት አትፈልም የተባልከው ስርዓቱ ምንድነው? እሱ ስላንተ ማሰብ ያስባል። ግን ያሳብ በሕይወት ላይ እንዲፈጸም የሚያደርገው አንድ ምስጢር አለ። አንተ ሐሳብ ምን ስታደርግ በሱ ላይ ስንጥል አምሳባም አይደለም ሸንተም ኢባቲ ዋይቂያ አባንኮ ኢኒ ከራ ክርስቶስ ኢየሱስ ነውሜ ሲገደ ከራ ክርስቶስ ኢየሱስ ቆማ አራቀ ነው ለምን ፈቀራ ወሳቲ ከነዳለች ኢልመሳ ከነወረ ተዞ ዋይቂያ ሂቲ ይገባው እኒ እሱ ስለኔ ያስባል ስትል ያኛውን ሐሳብን በሱ ላይ ስትል በፍቅሩ ውስጥ ስትመላለስ ያኔ ነው ምንድነው የሚሆነው? በሕይወት ውስጥ የሚያስጨንቅ ነገር አንድ ጊዜ አብንሳ አድርግቶ ኢየሱስ ጎፍታ